ጋይስ ከነጋ ያልተጠበቀ ነገር ተሰምቷል ማለት ነው። አብርሃም ላይ ይሄንን ሁሉ ነገር ያደረገው ኤቢ ይሄ ሰው ነው ተብሎ የሆነ መረጃ ተልኮልኛል ማለት ነው። ብዙ ነገሮችን ለማየት እየሞከርኩኝ ነበረ። እኔም ይሄንን ነገር በጣም እጠራጠረው ነበር። በተለይ ደግሞ ትላንትና በኪያ ቻናል ላይ የተለቀቀው ቪዲዮ ብዙ ነገሮች ግልጽ እንዲሆኑ እያደረገ ነው ያለው ማለት ነው። ከዚህ ከአብርሃም ህመም ጀርባ ኤፍሬም ነው ያለው። ኤፍሬም ደግሞ ኤቢ ሄርሜላን ይወዳታል፣ ያፈቅራታል። ስለዚህ ሄርሜላን ከአብርሃም እስካላለያየና አብርሃምን ወደ ሩታ ካልመለሰ በስተቀር ሄርሜላን የማግኘት ምንም አይነት ተስፋ የለውም። ስለዚህ ሩታም ሳትሆን ይሄንን ነገር እያደረገች ያለችው ኤፍሬም ነው። ሩታ አብርሃም እንዲመለስ ስለምትፈልግ ብቻ ነው ይሄንን ነገር ልትረዳ ወይም ልታቅ ያልቻለችው እያሉ ነው። በጣም ብዙ መረጃ አለ፣ የት እንደሄደ በጣም ብዙ ፋይል አለ። በነገራችን ላይ ኪያ ይሄንን ነገር አወጣለሁ እያለ ነው። ኤፍሬም ደግሞ ሄርሜላን ስለሚያፈቅራትና ስለሚወዳት ብቻ ሁሉም ነገር ይውጣ እያለ ነው። ለማንኛውም እስኪ ኪያ ቻናል ላይ የተለቀቀውን ቪዲዮ እንመልከት። ነገር ጥግ እሺ፣ ልቀቀኝ። ጸብሮ በቃ ፖስት ፋይል ይዣለሁ ብላል አይደል? ስለዚህ ሄርሜላን አፍቅራታል ብላ እንኳን አፈቀርኳት እንኳን ወደድኳት ምን ይጠበስ? ስለዚህ ፖስቶ በቃ እዚህ ጋር ያልከው እዚህ ጋር የሚያስከው እዚህ ጋር የሚያስከው ማንንም ጋር ያዘው ከፈለክ ፖስቶ። ይሄ እኮ ግልጽ ነው በነገራችን ላይ ማለት ነው። አንተ ከዚህ ሁሉ ቤተሰብ ተለይተ ሩታ ላይ ጥብቅ ብለ አብርሃም ወደ ሩታ ካልተመለሰ የምትልበት ምክንያት እኔ ብዙም እየተዋጠልኝ አይደለም። ምክንያቱም ይሄ ሁሉ ነገር ሲፈጠር አንተ የት ነበርክ ኤፍሬም? አብርሃም እና ሩታ እዚህ ደረጃ ላይ ሲዳረሱ የት ነበርክ? በእርግጥ አለህ፣ ትመጣለህ፣ አንዳንዴ አብርሃምን ለመቆጣት ትሞክራለህ። ግን ከሰሞኑ በምትሄድበት አይነት ርቀት እየሄድክ አይደለም እኮ። አሁን አንተ አብርሃምን ወደ ሩታ ለመመለስ ብቻ ስትል ያልተጣላኸው ሰው የለም። ጭራሽ ከገዛ ወንድም ከዴቭ ጋር ተጣልታል፣ ከእህት ከቡዜ ጋር ተጣልታል። ከባድ ደረጃ ላይ ነው እየደረስክ ያለው። ከዚህ ነገር ጀርባ ኤፍሬም ያንተ እጅ አለ። እኔ በጣም ብዙ መረጃዎች እየተላኩልኝ ነው፣ እርግጠኛ እስከሆነና እስካጣራ ነው። በነገራችን ላይ ከመረጃዎቹም ባሻገር ማለት ነው ኮመንት ሴክሽን ላይ የሚነገሩ ነገሮች ቀላል ነገሮች እንዳልሆኑ ተረዱ። ብዙ ሰዎች ማለት ነው ኤፍሬም ነው ከዚህ ነገር ጀርባ ያለው ይላሉ። ሩታ ልትረዳ ያልቻለችበት ትልቁ ሪዝን ምንድነው? አብርሃም እንዲመለስ ትፈልጋለች። አብርሃም እንዲመለስ ከመፈለግ ባሻገር ደግሞ ሄርሜላን አሸንፋ መገኘት ትፈልጋለች። በነገራችን ላይ ጋይስ ብዙዎቻችሁ ያልተረዳችሁት ነገር ማለት ነው በዚህ ፉክክር በሄርሜላ መሸነፍ አትፈልግም። ስለዚህ አብርሃም ቢበድላትም፣ አብርሃም ቢያጠፋም፣ አብርሃም ብዙ ነገር ቢያደርጋትም የመጣው ይምጣ አብርሃም እንዲመለስ ትፈልጋለች። ስለዚህ ኤፍሬም ከጀርባ እየሰራ ያለውን ስራ እየተረዳች አይደለም። ኤፍሬም ሄርሜላን እንደሚያፈቅራት በተደጋጋሚ ተነግሯል። ከአንድም 2-3 ጊዜ ቤቷ ሄዷል። እኛ ከሌላ ነገር አንጻር ነው የተመለከተን ያለ ነው። ግን አብርሃምና ሄርሜላን እስካላለያየ ድረስ በቀላሉ ሄርሜላን ማግኘት እንደማይችል ያውቃል። ስለዚህ ብዙ ነገር ነው እያደረገ ያለው። አንዴ ተደበደብኩ እያለ ቤቷ ይሄዳል። አንዴ ደግሞ አፈቅርሻለሁኝ ካልሳምኩሽ እያለ ቤቷ ድረስ ይሄዳል። ይሄ ልጅ ትልቁ ታርጌቱ ሄርሜላን የግሉ ማድረግ ነው። ምን ትላላችሁ እናንተ በዚህ ጉዳይ? እስኪ ለማንኛውም ከዚህ በፊት ሄርሜላ ጋር ሄዶ ሄርሜላን ሲያስቸግራት የነበረባቸውን ቪዲዮዎች በቀላሉ እንመልከት። ሁሉም ነገር ነው የሚያምረው። በመጀመሪያ ደረጃ እያስጨርሽኝ ነው ያለው። አሁን እስካሁን ድረስ እየታገስኩ ያለሁት አንድ የተሻለ ሀሳብ ታመጣልኛለህ ብዬ ስላሰብኩ ነው። ኤፍሬም ስነ ስርዓት ነው። ይሄ ልጅ ታዲያ በጤናው ሄዶ እንደዚህ አይነት ነገር ያደርጋል ብላችሁ ታስባላችሁ? የምሬን እኮ ነው። እኔ በቃ ሆም ብሎ ማለት ነው ይሄ ልጅ አንደኛ ይንቀዠቀዣል በየትኛውም አይነት ሁኔታ ማለት ነው። ነገሮችን ማዳመጥም ሆነ መስማትም አይፈልግም። ይሄ ደግሞ ለሩታ ከመቆም ብቻ የመነጨ ነገር አይደለም። አንዳንድ ጊዜ አንድ አቅጣጫ ብቻ መመልከት ተገቢ ነው ብዬ አላስብም። ኤፍሬም ያለ በቂ ምክንያት ወይም ሩታንና አብርሃምን አንድ ለማድረግ ብቻ ሲል ከወንድሞቹ ከእህቶቹ የተለየ ሀሳብን ይዞ እንደዚህ ይጋጋጣል ወይም እንደዚህ ይሆናል የሚል እሳቤ የለኝም። የምሬን ነው የምላችሁ። ምክንያቱም ይህንን ነገር የምላችሁ ከማያቸው ነገሮች ነው። ትላንትና ኪያ ቻናል ላይ ከተለቀቁ ነገሮች ነው ይህንን ነገር እያልኩ ያሉት ማለት ነው። በቃ ይሄ ልጅ ከጀርባው የደበቃቸው ብዙ ነገሮች አሉ። ይህንን ሁሉ ዋጋ እየከፈለ ያለው ይህንን ሁሉ ነገር እያደረገ ያለው ሄርሜላን በእጁ ለማስገባት ነው። እንግዲህ አጀይብ ነው ይሄ ነገር። የምርም እንደሚባለው እውነት ሆኖ ከተገኘ ከወንድሙ ላይ ነጥቆ የራሱ ለማድረግ እየፈለገ ያለ። በነገራችን ላይ አይፈረድብህም። እውነት ነው። እኔ ቢሆን ደስ ይለኛል። ቢሆን አይደብረኝም። የምሬ ነው። አብርሃም ወደ ሩታና ወደ ልዑሌ ተመልሶ አንተ ሄርሜላን ሄርሜላን በእጅ ብታስገባ ሁሉም ነገር ሰኪክ ሆነ፣ ሁሉም ነገር
መስመር ያዘ ነው። ግን እቺ አብርሃምን አፍቅራ ይሄንን ሁሉ ዋጋ የምትከፍል ይሄንን ሁሉ መንከራተት የተመለከተች በሰው ዘንድ ብዙ ነገር የተባለችው ሄርሜላ በቀላሉ አብርሃምን ትታ አንተ ጋር ልትመጣ አትችልም ማለት ነው። ይሄ አሁን ምን ይባላል? ያለ መገጣጠም ይባላል። በቃ ቢሆን ጥሩ ነበር እኮ ቢሆን ሄርሜላም ልክ አንተ እንደሚሰማህ አይነት ስሜት ቢኖራት ኖሮ አንተም ከጀርባ ሄደ ወንድም ላይ አላስፈላጊ ነገር አታደርግም። ይህ ሁሉ ነገር አይፈጠርም። ግን እመኑ ይሄ ፋይል አለ ተብሎ መረጃ አለ ተብሎ እንደሚወራው ኤፍሬም ሄርሜላን ለማግኘት ብለህ ወንድም የገዛ ወንድም አብርሃም ላይ አላስፈላጊ ነገር አድርገህ ከሆነ እጅግ በጣም መጥፎ ሰው እንደሆንክ ነው ብዙ ሰው የሚረዳው ማለት ነው። የምሬን ነው የምልህ። ይሄ ደግሞ ቀላል ነገር አይደለም። አንተ ለዚች ለሄርሜላ ብለህ ወንድም ላይ አንድ ነገር አድርገህ ከሆነ የምሬን ነው የምልህ በቤተሰቦች ዘንድ በሰው ዘንድ ያለ ነገር በሙሉ ዜሮ ነው የሚበላው እና በጣም ብዙ ነገሮች እንትን እየተባሉ ስለሆነ ነው ጋይስ ይህንን ነገር እያልኳቸው ያለሁት። ለማንኛውም መጣራት ያለባቸው ነገሮች ይጣራሉ። ኪያንም በስልክ ለማግኘት ሞክሬ ነበረ። ስለ ፋይሎቹ አንዳንድ ጥያቄዎችን ጠይቄ ነበረ፣ ግን እሱም ይፋ ለማድረግ ያልፈለገበት የራሱ የሆነ ኬዝ አለ። ብቻ መውጣት ባለበት መንገድ ይወጣል። እዚሁ ቅርብ አካባቢ ሄዶ ይህንን ነገር እንዳስደረገና ይህንን ነገር ማስለቀቅ የሚችለው እሱ መሆኑን ሰምቻለሁኝ። ከዛም ውጪ አሁንም በድጋሚ ማለት ነው አሁንም በድጋሚ አብርሃም ወደ አዲስ አበባ ተመልሶ የለ አብርሃምን ወደ ሩታ የሚያመጣውን ከዚህ በፊት ያደረገውን ነገር ለማድረግ እንቅስቃሴ እያደረገ መሆኑን ሰምቻለሁኝ ማለት ነው። የሆነ ቦታ ላይም የሆነ ቪዲዮ ተይዞበታል። ሞር ደግሞ ኪያም እያስፈራራ ያለው በዛ ቪዲዮ እንደሆነ ሰምቻለሁኝ። ለማንኛውም ግን አጃይብ ነው ጋይስ። እግዚአብሔርን ከዚህ ነገር ጀርባ ያለው ነገር እጅግ በጣም የሚገርም እና የሚያስደንቅ እንደሆነ ነው እንደኔ የተረዳ ያለሁት። ለማንኛውም እነሱም በዚህ በኩል በጣም በፍጥነት እየሄዱ ነው። እሱም በዚህ በኩል አብርሃምን ወደ ሩታ መልሶ ሄርሜላን በእጁ ለማስገባት የተቻለውን ሁሉ እያደረገ እንደሆነ ለማየት ችያለሁ። ለማንኛውም አብርሃምን ወደ ውጭ ይዞ ለመውጣት እያደረጉ ያሉትን ሩጫ በጣም በፍጥነት እየሄዱበት እንደሆነ ሰምቻለሁ። ሄርሜላ በተቻላት መጠን አብርሃም እና ሩታ ከመገናኘታቸው በፊት ፕሮሰሶቹን ሙሉ በሙሉ ጨርሳ አብርሃምን ከሀገር ይዘው ለመውጣት እየሞከረች እንደሆነ ሰምቻለሁ። ምክንያቱም አብርሃም ሩታን አገኘ ማለት ይሄ እስካሁን ድረስ በባለፈው በ5 ቀናት አሁን ደግሞ ቡታጀራ አምጥተናል ብለው የሰሩትን ስራ ሙሉ በሙሉ ፌል እንደሚያደርግባቸው ስለተረዱ በጣም እየተሯሯጡ ነው ያሉት። ፕሮሰሶቹ ወደ ማለቅ ደረጃ ደርሰዋል። ለዚህ ነገር ደግሞ ቡዜም ዴቭም እየተባበሩ ነው ያሉት ማለት ነው። ሄርሜላን በደንብ እየረዷት ነው ያሉት። ሁሉንም ነገር በማቅረብ ደረጃ አብርሃም ወደ ሩታ እንዳይመለስ በማድረግ ደረጃ ትናንትና ዴቭ ተስማምቶ ነው የሄደው፣ ሁላችንም እንደተመለከት ነው እና አብዛኛውን ነገር እየጨረሱ ስለሆነ ነው። በነገራችን ላይ አሁን ድንገት አብርሃም ሄርሜላ ጋር ወደ ውጭ ወጣ የሚል ነገር በድንገትም ሊሰማ ይችላል እና ኤፍሬምም በዚህ በኩል የተቻለውን ነገር እያደረገ ነው ሄርሜላን ላለማጣት አብርሃምን ወደ ሩታ ለመመለስ። አላቅም ብቻ ነገሮች ውስብስብ ደረጃ ላይ ደርሰዋል። እያንዳንዱን ነገር አጣርተን የምንነግራችሁ ይሆናል። ብቻ አዲስ ነገር ካለ እንደተለመደው ተመልሼ መጥቼ አሳውቃችኋለሁ። ወዳችኋለሁ። ይመቻችሁ።